አትፍሪ፣ አትስጊ፣ አትጨነቂ። ጊዜው ቢሄድ ልጅነትሽ ቢጠፋ እድሜሽ ቢገፋ ጓደኞችሽ ቢያገቡ ራስሽን በፍጹም እንዳታስጨንቂ። ትዳር አልያዝኩም አሁንም በወንድ ልጅ ጥላ ስር አይደለሁም ብለሽ ራስሽን በፍጹም እንዳታስጨንቂ። ዘግይቶ የመጣው ላንቺ የተሻለ ይሆናልና። ሁሌ ማስታውሺ ኸዲጃ ረዲየላሁ ዐንሃ ረሱሉን ሰለላሁ ዐለይሂ ወሰለም ስታገባ ዘግይታ እድሜዋ 40 ሆኖ ነበር። ግና ከዛ በኋላ ያማረና እጅጉን ቆንጆ ትዳር እንዲሁም 6 ልጆችንም ከረሱል ሰለላሁ ዐለይሂ ወሰለም አግኝታለች። ታዲያ እህቴ ክብርሽን ከማያውቀው ስሜትሽን ከማይረዳው ከማይንከባከብሽ ቀድሞ ከሚመጣ ትዳር ክብርሽን የሚያውቀው የሚንከባከብሽ የዘገየ ትዳር ዘግይቶ የሚመጣ ትዳር ይሻልሻል። ምናልባት አላህ ያዘገየው ላንቺ የሚሆን ላንቺ የሚመጥን ወንድ እያዘጋጀልሽ ይሆናልና ታግስተሽ ጠብቂ። ሁሌም ግን እንዳትረሺ ትዳር የአላህ ተባረከ ወተዓላ ውድ ስጦታ ነው። የአላህ ተባረከ ወተዓላ ውድ ስጦታ አላህን በማመጽ ሊገኝ አይችልም። ራስሽን ጠብቂ፣ ታገሺ። አላህ ያስደስታችሁ።